እስቲ ዛሬ ቀለል ያለ የሚጣፍጥ ለሆድ የማይከብድ ቆንጆ የድፍን ምስር ሰላጣ አብረን እናዘጋጅ። ለግብአት የሚያስፈልገውን የተቀቀለ ታጥቦ ድፍን ምስር፣ በደቃቁ የተከተፈ ጥቅል ጎመን፣ ፓርሲሊ እና የሰላጣ ቅጠል፣ የተፈቀፈቀ ካሮት፣ ቲማቲም በደቃቁ የተከተፈ፣ ኪያር እና ቃሪያ። እሱን ካዘጋጀን በኋላ የከተፍናቸውን ግብአቶች ከምስሩ ጋር አንድ ላይ አድርገን በእቃ ውስጥ እንገለብጠዋለን። ሁሉንም ያዘጋጀነውን ግብአት አንድ ላይ ካደረግን በኋላ ለሱ የሚሆን የሰላጣ ድሬሲንግ እናዘጋጃለን። ያዘጋጀነውን የሰላጣ ድሬሲንግ አንድ ላይ እንጨምርና በደንብ አድርገን እናዋህደዋለን። ከዛ በኋላ እንደዚህ ለመብላት ዝግጁ ይሆናል። ተወዱታላችሁ ብዬ ተስፋ አደርጋለሁ። ሞክሩት፣ ቀላል ነው። ላይክ እንዳትረሱ።